ሰላም ጤና ይስጥልን። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለ እግዚአብሔር ይመስገን። ይሄ እንጨት የምታዩት ኢልባን ነው። የሚገርማችሁ እኛ ግቢ ውስጥ እኔ ብዙ ነገር ነው የሚተክለው። ደስ ነው የሚለኝ። ብዙ ነገር ተክላለሁ። እግዚአብሔር ይመስገን። አያሳፍረኝም። አይደርቁም፣ ይደርሳሉ። ይሄ ኢልባን ነው። ኢልባን ምንድነው ልትሉ ትችላላችሁ። ማታውቁት የምታውቁት ደግሞ አረብ ሀገር ላይ ስትኖሩ ታውቃላችሁ። ኢልባን ምንድነው ሲባል ብኩር ነው። ይሄ እንትን ነው። ምንድነው ይሄ? እጣን ነው ማለት ነው። አያችሁ፣ ይሄው ለቅሜ ነው። ሲደርስ ደግሞ በጣም ቆንጆ ቆንጆ ነው የሚደርሰው። ወፍራም ወፍራም። ይሄ ትንንሹ ገና ነው። ይሄው ብኩር ነው ማለት ነው። ወይም ደግሞ እጣን ነው። ይሄን የተከልኩት እኔ ነኝ። ምክንያቱም እዚህ ጋር እንደምታዩት እዚህ ጋር እንትን አለ፣ ውሃ ፈሳሽ አለው። እዚህ ጋር ያሳለ ውሃ ይፈሳል፣ ወደ ቱቦ አይሄድምና ከዛ ምንድነው ያደረኩት? መዳሜን አናገርኳት። ኢልባን እዚህ ጋር ቢተከል አልኳት። ግን እሷ እዚህ ጋር አሳለ ስላለ በጣም ስለሚሄድ ኢልባኑ እንጨቱ ማለት ሰፊ ነው፣ በጣም ነው የሚሄደው። በቃ ሰፋ ብሎ ነው የሚያድገውና ከዛ ሞክር እስቲ በቃ ግን አሳሌውን እንትን ቆሻሻ ያደርግብናል ብላ አይ ሲያደርግ ይቆረጣል ችግር የለም ስላት እሻለች። በጣም እድሜዋ ትንሽ ናት። እውነት በጣም ስለተመቻት በቃ ፈልስስ ብላለች እንጂ እድሜዋ በጣም ትንሽ ነው። ረጅም ዓመት አይደለም ከተከልኩት። ግን እንደዚህ መትከል በጣም ነው የምወደው እና ይኸው ኢልባን ራሱ ከጓሮ ነው ማለት ነው የሚለቅመው። እኔ ከጓሮ ነው የሚለቅመው። ይኸው እዚህ ጋር እንደምታዩት እየለቀምኩ ነበረ። አሁን ብዙ ኢልባን ነው የሚለቅመው ከዚህ ማለት ነው። ኢልባንን ወይም ደግሞ እጣንን ከውጪ አንገዛም ማለት ነው እኛ። ግን ይሄ እንጨት እዚህ ብቻ አይደለም ያለን፣ መዝራም አለን። መዝራም ብዙ አለ። እኛ ቤት ብኩር አይገዛም ወይም ደግሞ እጣን አይገዛም፣ ይለቀማል። ይሄ ለኔ እኔ ብቻ የሚለቅመው ነው። ሌላ ሰው እዚህ አይመጣም። እኔ ብቻ የሚለቅመው ነው። ያው እንደዚህ ታክላለች። አያምርም? እኔ በጣም ነው የምወደው። ምክንያቱም ከጋሮ የሚሰራ ነገር ደስ ይላል። እና ሌላም አለ ብዙ ነገር ነው እኔ የሚተክለው ደስ ነው የሚለኝ። ግን እዚህ ሀገር ችግሩ ምንድነው? ውሃው ጨው ነው። ያው ይደርቅብኛል አንዳንዶቹ። ግን የበቀለው የደረሰው የተመቸው ደግሞ እንደዚህ ፍሬ አፍርቶ ያሳየኛል ማለት ነው። ይሄው እንደዚህ እና ይሄን ላሳያችሁ ልንገራችሁ ብዬ ነው። እና መልካሙን ልመኝላችኋለሁ ባላችሁበት ቦታ። እግዚአብሔር ሰላም ይብዛላችሁ። እናንተም ደግሞ ጓሯችሁ ለትከሉ ባገኛችሁበት ቦታ ሁሉ። እንደነገርኳችሁ እኔ ብዙ ነገር ነው የምተክለው። ይሄ ደግሞ የሻይ ቅጠል ነው። ሻይ ነው የሚወጣው፣ ሻይ ነው የሚፈላበት። እዚህ ጋር ውሃ አለ። ይሄ ውሃ ጨዋማ አይደለም፣ ማይ ሂሉ ይባላልና ምንም የሚጠጣ ውሃ ነው። መኪና ነው የሚሞላውና ይሄ ውሃ እዚህ ጋር ውሃው ሲሞላ ምናምን ይፈሳል። በባዶ ቦታ ለምን ይፈሳል ብዬ ከሰው ቤት ነው ያመጣሁት። ይሄም ማለት ነው ከሰው ቤት አምጥቼ ታከልኩ። 3 ጊዜ ቆርጠናል። እውነቴን ነው የምላችሁ። በጣም ደርሶ 3 ጊዜ ሻይ ጠጥተናል። ይሄው እንደምታዩት እዚህ ጋር ማለት ነው 3 ጊዜ ሻይ ሎኑ ቀየር ነው ማለት ምንድነው ባለው አላውቅም። ብቻ የሻይ ነው፣ ያው ፍሬሽ ነው እንደ ናና ማለት ነው። እንደ ናና አፍልተን ጠጥተናል። 3 ጊዜ ቆርጫለሁ። ይሄው 4ኛ ጊዜ እየደረሰ ነው ማለት እንደምታዩት። እና እኔ ብዙ ነገር መትከል ወዳለሁ። ዳማከሴም ተክዬ ነበረ፣ ያው አልተሳካልኝም። የውሃ ጨዋማ ነው በላብኝ። እዚህ ጋር ካገኘው እዚህ ጋር ነው መትከል ያለብኝ። ይሄ ውሃ ማይ ሂሉ ይባላል። ቆንጆ ውሃ ነው፣ ለምግብ ብቻ የምንጠቀመው ውሃ ስለሆነ እግዚአብሔር ከፈቀደ እዚህ ጋር ደግሞ ዳማከሴን አድርሼ አሳያችኋለሁ ማለት ነው። እኔ ውዶች አመሰግናችኋለሁ። መልካም ሁሉ እመኛለሁ። ቻው